አላችሁ ወይ? ፈጣሪ ይመስገን በሰላም ገብተናል ዱባይ። አረ በሰላም ገብተናል። እንዴት ናችሁ? ደህና ናችሁ ወይ? ትላንትና ላይቭ ላይ የነበራችሁ አንድ አይ ቲንክ 2000 ምናምን ሰው ነበርና ብዙዎቻችሁ ሃይሚ ፕሌን ላይ እና ስትጨነቅ አሳየን ብሎኝ እኔ ራሴ ነኝ የጨነኩት እግዚአብሔርን እኔ ሃይሚ ምናምን ብዬ ራሴ ነኝ ጉድ ሆንኩት። አረ እግዚአብሔርን የሆነ ሰዓት ልቤ ሞትኩኝ በሉት በቃ ሞቼ ተመለስኩ። ግን ሃይሚ ደግሞ ይበልጥ ነበር። አንተ በእኔ ልስቅብሻለሁ እኮ ባንቺ ወይኔ መኪና እንደምታዩት ነው እዚህ ሀገር። ወይኔ ቡራው ብቻ በሃይሚም ስቅ ያለው ተኝቼ ተጫውታብኛለች። ቪዲዮቹን አሳያቸዋለሁ። እናንተ ትፈርዱኛላችሁ። እኔ ማለት ነው ሰው መተኛት አይችልም። አንዴ እንኳን አልተኛውም እሱ ግን እና ከዛ አፍንጫዬን ይዛኝ ምናምን ስማኝ፣ አልተኛሁት እኔ ለሁለት ነገሮች ነው። አንደኛ ፈርቼ ነበረ። ምንድነው የሚያስፈራሽ? አንደኛ ፈርቼ ነበር። ሁለተኛ ነገር ደግሞ ያው የሴቶች ነገር ላይ ነበርኩና ወይኔ ግን ሴቶች ግን የሴቶች ነገር ላይ ስትሆኑ እንደዚህ በቃ ምን እኔ አላወራሁም ትንሽ ነገር ነው የምትፈልገው እቺ ልጅ አይደለም የሆነ ነገር ያልኩ ያማረርኩ መስለህ ነው አማስለህ ምን ነበር ላውራ ማውራት አለብን ግን ማለት ነው። እዚህ ሀገር የሚታየኝ ነጭ ብቻ ነው። አይሰሙኝም አይደል? ነጭ ብል ዋይት ታሪቼ ነው ማስይዝሽ። አረ አንተ ግን የምር በጣም ነው ደስ የሚለው። እግረኛ የለም እዚህ ሀገር። እኔ እኮ ናፈቀኝ እግረኛ ማየት። እኛ አለና እንዴ እኔን አታይም እንዴ? ብቻ ዱባይ ተመቸሽ? እኛ ራሱ ታክሲ ተጠቃሚ ሆነን እኮ እዚህ መተን። ተመቸሽ ዱባይ? አረ በጣም አሪፍ ሀገር ነው። አዎ እንዴ አንተ አሪፍ ሀገር ነው። ምን ሆነ እስካሁን ያየሁት ማለት በእርግጥ ብዙም አላየውኝም። ያው በማታ ነበር የገባ ነው እና አሁን ባየሽው ምን ደስ አለሽ? እናት ሀገር ዱባይ መተሽማ ምናምን እንድትይኝ አልፈልግም። እንዴ ገና እንድታሳየኝ ነው። ገና በደንብ እንድታሳየኝ ነው። ምንም አሳይሻለሁ፣ ግን አሁን ባየሽው ፍርዱን ቶሎ በይ። እንዴ ካልሽ በጠረባ ነው። የምር በጣም ደስ ብሎኛል። ይሄ ቦታ ደግሞ ይሄ ምንድነው? የሆነ ጊዜ መተህበታል አንተ። ህንጻውን አሳያችኋለሁ። እሺ እኔ አሳያችኋለሁ። ስሙ ጠፋብኝ። ከዛ ግን መተህ ነበረ ቪዲዮ ላይ ቡርጂ አል አራባ ነው ምናምን የሚል ሆቴሉ ማለት ነው። እዛ አካባቢ ነው ያለነው እና ያሳያችኋለሁ። እና ያው እዛ ጋር እና በዚህ በጠባብ አይነሽ እንዴት ታያለሽ አንቺ? አዎ አንተ እውነትህን ነው። እኔ ግራ ገባኝ። እና በጣም ደስ የሚል ጊዜ ብናሳልፍ ይመስለኛል። አሁን ጀምረናል በደስታ ማለት ነው አይደል? አንዴ በጣም ግን ማለት ነው አትዋኝም ሃይሚ ደስ በቃ ያሳጃ ቤተሰቦች እዚህ እስቲ ፈታ ላርጋት ትንሽ ነቀል ላርጋትና ነገ ደግሞ አሁን በደንብ እንትን ያልኩበት ነገር አይደለም። የዛሬው ግዴታ መምጣት ስላለብን ማሳወቅ ስላለብን ነው የመጣ ነው አይደለ? አዎ ቤተሰቦች እንዴት ሆኑ የት ገቡ ምናምን እያላችሁ ነውና ሰው ያለንበትን ሁኔታ እናሳውቅ ብለን ነው። በጣም እንወዳቸዋለን። የሚገርም ጊዜ ነበረ እና እስቲ ዱባይ ያላችሁ ሰዎች ኮሜንት ላይ እዚህ ቦታ ኑ ምናምን በሉን። አሪፍ ከሆነ እና እናንተም ኑና እንገናኝ ይሆናል አይደል? አሪፍ ቦታ ቪዲዮ ለመስራት የሚመች ቦታ ካለ ጠቁሙንና እኔ በደንብ ብዙ ስለማለት ነው። ማታ አብዛኞቹ ማለት እየተጨነቁ ነበር ይመስለኛል፣ ግን ደክሞን ነበር። ከመሸ ነበር የገባ ነው እና ሲምም ምናምን አላመቻቸንም ነበረ። ምናምን ያስፈልገን ስለነበረ አሁን አመቻችተናል ሁሉንም ነገር። አሁን ካርድ ደግሞ እንዴት እንደሚሞላ እሱንም ሌላ ፕሮሰስ ነው። እሱ ችግር የለውም። በቃ ብቻ ሲም ተሰጥቶናል። እናመሰግናለን። ያው ሲም የደረሰን ከኛው ቤተሰብ ነው። በጣም እናመሰግናለን። ቴንክ ዩ
ከዛ እዚህ ጋር ግን ይንቀጣው ተይቷል። ያሳዝን ቁጭ ብሏል። ምን ሀሳብ የለበት እኔ ይኸው ፍጥጥ እንጃታውቂም ላንቺ አስበሽ ልጅነትሽን አሁን ሻንጣችንን በመጠባበቅ ላይ ነን እንደምታዩት እና ትንሽ ሃይሚ ተንበጫብጫ ነበር አይደል? ተንበጫበጭሽ ጉዞ ፕሌን ወይኔ ፕሌኑ ግን እኔ እሷ ላይ ስቃለው ብዬ ራሴ ተበላው። እግዚአብሔር በጣም ነው የሚያስፈራው። ሲወርድ ሰላም ነው ኖርማል ነው። መሬት ሲነሳ ያስፈራል። ቦታ እስኪይዝ ከፍ ዝቅ ምናምን ሲል በጣም ነው የሚያስፈራው። በጣም ልብ ማለት ነው የሆነ ቁልቁለት ላይ ሸርተቴ እዚህ ላይ እዛ እንትን ደብረ ዘይት ነው ምናምን በቃ ለነገሩ አብዛኞቻችሁ ሄዳችሁ ነው ታውቁታላችሁ እንግዲህ ስሜቱን እና በሰላም ገብተናል ለማለት ነው። በጣም በጣም እንወዳችኋለን። ከዚህ በኋላ በጥሩ ቪዲዮ እንመጣለን ብለን ተስፋ እናደርጋለን። ሃይሚን አሳነባሪ ያረጋታለሁ፣ እኔም አሳነባሪ ሆናለሁ። ብቻ ጠብቁን ቤተሰቦች፣ ይመቻችሁ። እንዴት ብሎ እንደሚነግርሽ ቃላት ጠፋ ዋፌ ሚልሽ አትጠብቂም ምላሽ ከኔ ታውቂዋለሽ ፍቅሬን ካይኔ አንቺ አታውቂም ላንቺ አስበሽ ልጅነትሽን ለኔ ኖረሽ ምን ልንገርሽ ወድሻለሁ ቢያንስም ቃሉ ውስጤ ካለ ጭንቅ ሀሳቤን መታረቂ ሽፍንፍኔን ገልጾ አዋቂ ያልነገርኩሽ የሚሰማሽ ሳላስረዳሽ የሚገባሽ ወደው ገዳይ ነሽ አስተዋይ የእውነት ፍቅርሽ ባይኔ የሚታይ የማታውቂ ኩርፊያ ላፍታ የማትመስይ ጊዜ ቦታ አይኑ ማረከኝ ስል ከንፈሩ ገሎኛል ደሞ ከሞትኩበት ፍቅር ያስነሳኛል ዲር ማይ ላቭ ይለኛል ከዛም የኔ ፍቅር ስንቱን ቋንቋችዬ ከሱ ልነጋገር ኡራማይሌ ልጁ ኡራማይሌ ቋንቋ ልጁ ለበስኩኝ ቆላሌ ኡራማይሌ ልጁ ኡራማይሌ ቋንቋ ልጁ ኡራማይሌ ቋንቋ ኩንፌናው ልቄ ለበስኩኝ ቆላሌ የተቀባው ሽቶ የገላው ጠረን ብሉኝ ይላል የቀረቡት እንደሆን ከከንፈር ከጥርሱ ከዓይኑ ፍቅር ይዞኝ ወዘወዛለው አረማን ያስጥለኛል ኡራማይሌ ልጁ